አማራ ክልል አካባቢ ማልገዛቸው ከሞንዱ ፕሮፌሰር ጆን ያነሳቸው አንዳንድ ነገሮች ማልገዛቸው አሉ። ግን የአማራ ህዝብ እንደ አማራ ህዝብ በስርዓቱ ተጠቂ ነው እንደሌላኛው አካል። ወደ ኦሮሚያ ክልል ስንመጣ ስልጣን በትሩ ስርዓቱም እየተጠቀመ ያለው ለስበት ማዕከሉ እዚህ ነው ያለው። ይሄ መንግስት ማህበራዊ ጉዳይ ላይ አንድ ካጠፋ ስርዓቱ ካመጣብን ጣጣ ውስጥ አንዱ በኦሮሞ ጉያ ስር ተወሽቆ ሌሎች ህዝቦች ኦሮሞና ኦሮሚያ ላይ ጠላት እንዲሆኑ ገዝቷል። በዚህ ረገድ ኦሮሚያ ክልል አካባቢ ያለው ውስብስብ ነው። ኦሮሚያ ክልል አካባቢ ባሌ ብትሄድ ደወላቡ ላይ የድንበር ግጭት፣ ቦረና ላይ ብትሄድ ከሶማሌ ክልል እያጋጨ፣ ምስራቅ ኦሮሚያ ብትወስድ፣ ሰሜን ኦሮሚያ ወሎ ላይ ብትወስድ፣ አፋር አማራ ክልል አካባቢ፣ ሰሜን ሸዋ ጋር ብትወስድ በሴንቲንግ ኦሮሚያ ክልል አካባቢ እንዳለ ሰላም የሚባል ነገር በጽሁፍ ሁሉ ማየው ሆኗል ህዝቡ። ለነገሩ ኢትዮጵያን አውድ ስታነሳ ተገላቢጦሽ ነው። ሰላም የሌላት የሰላም ሚኒስቴር ያላት ብቸኛዋ ሀገር ናት ኢትዮጵያ። ሰላም የሌላት የሰላም ኖቤል ተሸላሚ መሪ ያላት ሀገር ናት። ተገላቢጦሽ ነው። ስለዚህ የኦሮሚያ አውዳዊ ሁኔታን ካነሳ ያን፣ በሌላ በኩል ደግሞ ይህ ተያያዥነት ያላቸው ድንበር ዘለል ቅድም ያነሳቸው በዲፕሎማሲ ረገድ በጣም ፌለሪቲ አለ። በዲፕሎማሲ ረገድ ፌለሪቲ የሚያሳዩት ዛሬ ኢትዮጵያ ፕሮክሲ ዋርን የምታስተናግድ ሀገር አያል ሀገር ሆና ያለች ፖሊሲ የምንጠቀሙት የዲፕሎማሲ ፖሊሲ የሰው ልጅ የሚያጠና አድርጎ ዛሬ እነ አረብ ኤሚሬት ፕሮክሲ ዋር አድርገው የእኛ ልጆች ከአልቡርሃን ከሌላ ጎን እየተሰለፈ ሌላኛው ደግሞ ከፈጥኖ ደራሽ ኃይል ጎን እየተሰለፈ ህይወት እየከፈለ ነው ያለው ማለት ነው። ያን ደግሞ እንዲያደርግ አንኤምፕሎይመንት ኢኮኖሚው አልፏል፣ ልጆችን የያዘ ሁለቱም ቦታ እየተደረገ ነው። ያ ደግሞ የውስጥ ችግርን ሳይፈቱ እየተንጠራሩ የሌላ ሀገር ፕሮክሲ ዋር እያካሄዱ አድርገዋል። የቅድም የተነሱት አሁን ሻዕቢያን የሌሎቹን ሻዕቢያ እጅ እንዲጠና ተቃዋሚ የሚያደርገውም እኮ የውስጥ ችግርን መንግስት መፍታት ስላልቻለ ቁጭ ብሎ ከመፍታት የሌሎችን ፕሮክሲ ዋሮችን አስተናጋጅ የሆኑ ቹኒቶችን ፈጥሮ ስርዓቱ ወደዛ እንዲገባ ተደርጓል። ስለዚህ ኦሮሚያ ክልል አካባቢ ያለው በጣም አሳዛኝ፣ ሌሎች ማህበረሰቦች ደግሞ ባለጊዜ ያሉ የፈረጁ ማህበረሰቡን ግን የኦሮሞ ጉያ ስር ተደብቆ ስርዓቱ ዋጋ እያስከፈለን ያለ ስለሆነ ያነሳኸው ኦነግ 1973 ተቋቁሞ ትግል እያደረገ ነው የሚባለውን ኦነግ ሲጀምር የኦሮሞ ህዝብ ከኦነግ በፊት በተናጠል በቡድን ጥያቄ በዛች ሀገር ስላለው ትግል ጀምሯል። ኦነግ ከተደራጀ እንደሆነ የኦሮሞ ነጻነት ትግል ተብሎ ተጀምሯል። እኚህ ሁሉ አውድ አላቸው። ከ91 የነበረው ከ91 2018 የነበረው 2000 እስካሁን 18 አሁን እስካለነው ድረስ በዚህ አውድ ውስጥ እኔ ዜሮ ታይም ሳላደርግም የኦሮሞ ኦነግና የኦሮሞ ህዝብ ትግል መልስ ያገኛቸው ጥያቄዎች አሉ። ግን ፋንዳሜንታል የሆኑ ዛሬም ለምክክር ቀርቦ ማንም የሚሳለቅበት የድንበር ጉዳይ፣ የቋንቋ ጉዳይ፣ የራስን በራስ የማስተዳደር ጉዳይ፣ የራስን ኢኮኖሚ መጠቀም ጉዳይ ከዚህ በፊት አንተ ስታነሳ ብዙ ጊዜ የጠለልን የምናነሳቸው አሉ። ጫላና ሌሊሳ አመርተው እነማን ኤክስፖርት እንደሚያደርጉ ታውቃለህ። እንደዚህ አይነት ኤክስፕሎቴሽኖች እንዳለ በኢንቨስትመንት ስም አረብ ኤሚሬቶች፣ ተርኮች የባሌን ሰፊ እርሻ መሬት ኦሮሞ የሚጠቀምበትን ማን እየተጠቀመ እንዳለት አለ። እነዚህ ሁሉ የኦሮሞ ጥያቄዎች ናቸው። እኒህ ፋንዳሜንታል ጥያቄዎች እስካሁን አልተመለሱም። ስለዚህ እኚህ የኦነግና የኦሮሞ ህዝብ ማታገያ ጥያቄዎች ናቸው። ሌሎች ጥያቄዎች ቅድም ወንድሞቼ እንዳነሱት ትግራይ ክልል፣ አማራ ክልል ያለው ኮመን የሆነ ስርዓቱ ያመጣው የፖሊሲ
የማህበራዊ ጉዳይ የፖለቲካ ጉዳይ ጥያቄዎች እንዳሉ ሆነው እነሱም ማታገያ ሆነው ግን በተናጠል ኦነግም ትግሉን በሰላማዊ መንገድ አደርጋለሁ ያለው ኦነግም በትጥቅ ትግል የኦሮሚያን ጥያቄ መልሳለሁ ብሎ ህይወቱን እየሰዋ ያለ ኦላም የቀረኝ ጥያቄ አለኝ ብሎ እየታገለ ያላቸው ፋንዳሜንታል የሆኑ የኦሮሞ ጥያቄዎች አልተመለሱም ብሎ ነው። ስለዚህ እነዛ ጥያቄዎች አንድ የምጋራው ነገር አንተ ከምታነሳው ፐርስፔክቲቭ አሁን ባለን አውድ ቁጭ ብለን ጥያቄዎቹን መፍታት እንችል ነበር። መንግስት ግን ቁጭ ብሎ ጥያቄን የመፍታት ፍላጎት የለውም። ንጉስ ከሞተ ጦርነት አበቃ ይባላል። ለዚያ ምን አይነት ስላሴ ወደ እንግሊዝ የሄዱት የኦላ መሪዎች አገሪቱ አየር ክልል መንግስት የሚቆጣጠርበት አየር ክልል ውስጥ ሪስክ የወስደው ታንዛኒያ ድረስ ሄደዋል። ስለዚህ የሰላም ፍላጎት አላቸው ማለት ነው። መንግስት የሰላም ፍላጎት ስለሌለው ያ ጥያቄ እኔ ጦርነት ውስጥ ሳይገባ መሳሪያ ሳናነሳ ቁጭ ብለን መፍታት የምንችለው መሳሪያም እንዲነሳ እያደረገ ያለው መንግስት ለሰላም ፍላጎትና ዊሊንግ አለመኖሩ ነው ብዬ ነው የማነሳው። ቴንክ ዩ ራጅ ወደ ጀዋር ልታስ የኦሮሚያን ክልል ሁኔታ እንዴት ይገልጸዋል? ራጅ ለማስቀምጣል ግን ለምን ለዴሞክራሲ ኮሚቴ ሁለት ነገር ወሳኝ ነው። ከኦሮሞ ወጣቶች አንፃር ከኢመርጂ አመራር አንፃር የኦሮሞ ፖዚሽን በተቀመጠው ውስጥ ከዛሬ 8 ዓመት በፊት ከነበረው ሰለም ያለው አሁን የኦሮሞ ክላስ በሁለት ነው ያለው ዳሃፍና ዳህሙት ከኦሮሞ ውስጥ ስልጣን የያዘ ቡድን አለ። ያ ስልጣን የያዘ ቡድን ኦሮሞን ለሌላው ማህበረሰብ እየበዘበዘ እየዘረፈ እየገደለ ያለ ነው። ስለዚህ ኦሮሞ ሁለት ተቃራኒ ተሸክሟቸው የሚሄድ በርኖች መጥተውበታል። አንዱ ይገደላል፣ እንደውም ግድያውና ዘረፋው ከዚህ በፊት ከነበረው የባሰው ነው በጣም። ሁለተኛው ደግሞ በሱ ስም ብዙ ነገር ግድያ ሲካሄድ ነው። ጠያቂ ነው ተጠያቂ ነው። በአንድ ወገን መብቱን እየጠየቀ ነው። ከዚህ የነበሩ የብሔር ጥያቄዎች ብቻ ሳይሆን እንደ ግለሰብ ራሱ የህልውና ጥያቄዎች፣ የሰላም ጥያቄዎች፣ የዳቦ ጥያቄዎች፣ ቤዚክ የሰርቫይቫል ጥያቄዎች መጥተውበታል። በሌላ ወገን ግን የእሱ ቋንቋ የሚናገሩና በሱ ስር የሚውሉ ቡድኖች ስልጣን ስለያዙ ሌላው ማህበረሰብ ደግሞ አሁን እንደውም ትንሽ ባለፉት ዓመታት ትንሽ እየተሻለ መጣ እንጂ ብለን የሚደረግበት ሁኔታ አለ ማለት ነው። ተጎጂም ነው ተከሳሽም ነው። እኔም ሆንኩ ራጅም ሆን ሌሎች ኦሮሞ ወጣቶች መቀበል ያለብን መንግስትን እየጠየቅን ሌላ ማህበረሰብ ደግሞ እንዲረዳን ማድረግ፣ ትግላችን ደግሞ ከሌላ ማህበረሰብ ማቆራኘት ግዴታ ከድንበር ዘለል ብሔር ድንበር ዘለል የሆነ የትግል ስትራቴጂና የትግል ትርክት ማምጣት አስፈላጊ ነው። አማራ ክልል ሊሆን ያለው ትግራይ ክልል ሊሆን ያለው ሌላው ያለውን ነገር ዝም ብለን ልናየው የሚገባ ነገር አይደለም። ቀረብ ብለን ማየቱ አስፈላጊ ነው። እስከ የኦሮሞ መረጋችን ላይ የወደሞቻችን ልትረዱ የሚገባው ኢስ ትራጂክ ባለፉት 8 ዓመታት አሁን ብዙ ጊዜ ኦሮሚያ ስለምሰው ትምህርት እንኳን ታነባለ ሌሎች ታነቡ ይችላላችሁ እንጂ ባለፉት 3-4 ወራት እያወጣው ያለው ሁሉ እኔ ራሱ ሊያሳብረኝ ነበር። ኢንክሬዲብል አይ ኩድንት ቢሊቭ ኦሮሚያ ውስጥ ኦሮሞ የብሩስታን ማያዛ ኃይል የደረሰው በደል ከዛ በፊት በነበሩት አገዛዞች ይደረሳል። ግድያው ብቻ ሳይሆን ያገዳደሉ ዘይቤ ዘረፋው ቄሮ አምሶ ያሪግን ልጅ እንደበለው እኮ መሬት ሊቀራመጡ ብሎ ነው። አሁን ክልሉ ሙሉ በሙሉ መንግስታዊና ኢ መንግስታዊ ሆኑ። በኢህአዴግ ዘመን እኮ በደርግ ዘመን መንግስታዊ በደል ነበረ፣ መንግስታዊ ዘረፋ ነበረ። አሁን የመንግስት ዩኒፎርም የለበሰው ይዘረፋል፣ ይገላል። በመንግስት ስር የተጠለለ የማፊያ ቡድን ይዘረፋል፣ ይገላል። ሌሎች ወንድሞቻችን መረዳት እና የሚገባቸው አሁን ኦሮሞ ከዚህ በፊት ኤክስፒሪየንስ ያላደረገውን እየተቀጠቀጠ ሲቀጠቀጥ ጩኸቱ ሊሰማ የማይችልበት ምክንያቱም በእሱ ስም ሌላ በደል እየተደረገ መሆኑን ሌላ ማህበረሰብ እንዲረዳ ከፍተኛ ስራ ያስፈልጋል። የኦሮሞ ወጣትም የኦሮሞ ምሁርም የኦሮሞ አመራርም
ከኦሮሚያ የዘለለ በሌሎች የሀገሪቷ ክፍሎች እየተደረጉ ያሉትን በደሎችና ችግሮች የመረዳት ኤክስትራ መሄድ መቻል አለበት። እንደዚህ አይነት ፎረሞች ሊዘጋጁና ወደፊቱም የዛሬ ቅድም ከዩኒቨርስ የዛሬ አፕታይዘር እንዲሆን ለአፕታይዘር እንዲሆኑ እንጂ ወደፊት ከዚህ የተሻለ ሰፋ ያሉ ውይይቶች እናዘጋጃለን። ራንጅ ቅድም ብሏል። የብልጽግና ሰዎች መጋበዝ አለባቸው። አብሶሉት ተጋብዘዋል። እኔ ያለው መረጋቸው ለብዙዎቻቸው የጋበዛችሁ ብዙ ቲክቶክ በደንብ ስለማላውቀው እዚህ ላይ ጥሩ የተለያየ አመለካከት ሊኖራቸው የሚችሉ ከተለያየ የፖለቲካና የማህበረሰብ ክፍል እንዲመጡ ነው የተጠየቋቸው። የጋበዟቸውን ነገሮኛል። አንዳንዶቹ እዚህ ብሔራዊ ውይይቱ ላይ የተሳተፉ ስለሆነ መምጣታቸው ወደፊት ግን አብሶሉትሊ መምጣት አለባቸው። የገባንበት ሀገራዊ ችግር በሀገራዊ ውይይትና በጥልቅ ድርድርና ክርክር ብቻ ነው የሚፈታው። መምጣት አለባቸው። ለሚቀጥሉት ተመሰጣሉ። ሰዓቱን መካከል ያለ ነው ለተመልካችን በደሙ ይሰጥ። ቴንኪው። ያልገባችሁ ሰዎች ትገባላችሁ። ጥያቄ በጥያቄ መልስ ትገባላችሁ። ውይይቱ የሰለጠነና ሰላማዊ እንደመሆኑ መጠን በኢትዮጵያ ምድር ላይ ኢትዮጵያ እስከሆናችሁ ድረስ ኢትዮጵያን የሚመለከት ጉዳይ ላይ እንደምትደግፉት እንደውም ሀሳብ ያራራው ውስጡ ነው። ገብታችሁ ሀሳባችሁን የምትሰጡበትና በሀሳብ በሰላማዊ መንገድ የምንጫጭበት ነው። ስንገናኝ ሰላም እንባባላለን። በሀሳብ እንለያያለን፣ በፖለቲካ እንለያያለን። ገብቶ ነበር አስወጣችሁት። ኮድ ሰጥቼው ነበር። ችግር የለውም እስከመጣ ሰው ሰላም ምናልባት ሊሆን ይችላል። እሺ በሀገራዊ ጉዳይ ብቻ ነው ያቀረቡትና ሌሎቹ በክልላቸው ያለው ሁኔታ አቅርበዋል። ምናልባት እድል ከሰጠኝ በኋላ ላይ ወይም አቀርብ ትግራይ ላይ ያለው ሁኔታ ለመግለጽ ትግራይ ውስጥ ያለው ነገር መናገር ግድ ነው። ትናገራለች ችግር የለውም። ያን አድርጋለሁ። አንዳንድ አስገባቸዋለሁ። ሰው ስለምትናገሩት ንግግር በቂ ግንዛቤ፣ ጨዋነት፣ ስነምግባር ያላችሁን ጠንቅቄ ስለማቅ ትገባላችሁ። ጥያቄ ትጠይቃላችሁ። 3-4 ደቂቃ አስጣችኋለሁ። ይሄን ይቀጥል ነው፣ የመጨረሻ አይደለም። አይንገራጭ የሆነ ውይይት እናደርጋለን። ትገቡና ጥያቄ ትጠይቃላችሁ። ከዛ ትወርዳላችሁ፣ እነሱ ይመልሳሉ። ለጀዋር ከሆነ ለጀዋር፣ ላሉላ ከሆነ ላሉላ ይችላሉት ማለት ነው። መጀመሪያ መሐመድን እና ያልተናገሩ ሰዎችን ለነሱ እድል ልስጥና እንደ መንደርደሪያ አሸናፊ ስብሰባ ስላለው ወደ አንተ ከመምጣቴ በፊት ለአሸናፊ ስለሚቸኩል ለሱ እድል ልስጥና ወደ አንተ እመጣለሁ። አሸናፊ በስንት መከራ ነው ያስገባንህ። እንኳን ደህና መጣ። እስኪ የኢትዮጵያን የአሁናዊ ሁኔታ አንተ እንዴት ነው የምትገመገመው? እስኪ 9 ደቂቃ አለ፣ ንገረን የሚሰማ ከሆነ። ሚዩት ነህ፣ አንሚዩት አድርገው። አሁን ይሰማል።